ካዛንቺስ የተባለው ካዛ ዲ አንቺስ ነው የሚለው ሁለት ሶልጀር ጣሊያኖች ለእረፍት ወጥተው ካዛንቺስ ይመጣሉ። ያኔ ሞቅ ያለ ሰፈር ነው፣ ቡና ቤት ነው፣ ሴተኛ ዳሪ ያለ ጎረቤታሞች ሆኖ ሁለቱ ጣሊያኖች አብረው ያድራሉ ከሴቶች ጋራ። ሲወጡ ቻው ምናምን ብለው ሲወጡ ስንት ሰጠሽ አለቻት ያቺኛዋ። አንቺ ስትል ጣሊያኗ አንቺ ስሟ መስሎታል። አንቺ ስትላት አንቺ ሳለች። በኋላ እረፍታቸው ሲደርስ በአንድ ወር እረፍታቸው ሲደርስ አንዲያሞ እንሂድ ወደ ካዛ ዲ አንቺስ። ካዛ ዲ አንቺስ ማለት ካዛ ማለት ቤት ነው። አንቺስ ደግሞ ያቺ ልጅ ናት እንጂ ካዛንቺስ ስም ሆኖ አይደለም። ካዛ ዲ አንቺስ ነው የሚባለው። አሁን የምኖረው ካዛንቺስ ነው። እዚህ አካባቢ ማማ ወዴጋ እንኖራለን። ወደ ታች ደግሞ ማይናስዋን የሚባል ነበረ። እዛም እንጠጣለን። ማይናስዋን ያልንበት ምክንያት ዊስኪዋ 4 ብር ስለነበረች ብቻ። ዊስኪዋ 4 ብር ስለነበረች፣ ሌላ ቦታ 5 ብር ነው የሚሸጡ ሴቶች ያሉበት። እዛ ግሮሰሪ ስለሆነ ማይናስዋን አልናት። ይሄ በሙሉ ከላይ ከዚህ ከተማማ ፎቅ ጀምሮ በአጠቃላይ መጠጥ ቤቶች ናቸው በሙሉ። ግራ ቀኙ በሙሉ እንደ አሁኑ ስቴሽነሪ ሱቅ አልበዛም። በጣም ይገርማል። አሁን ይሄም ነበረ። ይሄ መናኸሪያ በእኛ እድሜ ነው የተሰራ። ብዙውን ጊዜ እዚህ ነው የምናመሸው እኛ። ቦዳ በኩል ደግሞ 3 ዶርስን ይዞ እስከ 5 ዶርስ ማታ እዛ ነው የምናመሸው። ማዳ የለም። ማዳውን ታልፍና 3 ዶርስ ታች ደግሞ 5 ዶርስ ይባላል። ይሄ በሙሉ ማታ የሚደነስበት ዳንስ ቤት። ይሄ ተርታ በሙሉ 3 በር ነው ያለው ቤቱ። አንዱ ቡና ቤት ናት መሀል ያለችው። በ3 መግባት ስለምችል ነው 3 ዶርስ የተባለው፣ ካለ ምክንያት አይደለም። ሌላም 5 ዶርስ ነበረ፣ ግን 3 ዶርስ is the famous place። ለምን? አስቴር ስለነበረች። አስቴር አወቀ እዛ ነው የጀመረው። ማንኛውም ዘፋኝ ካዛንቺስ ነው የጀመረው። ማንኛውም ኃይልዬ ታደሰ በል የፈለከውን ዘፋኝ እዚህ ጀምሮ ነው የወጣው። እና ካዛንቺስ ማለት የሙከራ ሰፈር ነው። የሙዚቃ ኤክስፐርቶች የሚወጡት ከዚህ ነው፣ ከካዛንቺስ ነው። ማንንም መጠየቅ ይችላል። እዚህ ያረጋጠና ያልከፈተ ሰው የለም። ሌላው ደግሞ የምናነሳው እንግዲህ ካዛንቺስ ያራዶች ሰፈር ነው አይደለም? አዎ ማታ ለታሪክ ነው። ይሄ በሙሉ እኮ የሚደነስበት ነው። ታዋቂው 3 ዶርስ እና